ሰላም ጋይስ እንዴት ናችሁ? እንግዲህ ይሄ ሁለተኛ ቀናችን ነው። ሌላ ሆቴል ቀይሬ ያለው ምክንያቱም የነበርኩበት ሆቴል ለአንድ ቀን ዝም ብዬ ቡክ አድርጌ ከዛ በኋላ ሌላ ቀን የለም አሉ ቡክ ለማድረግ ማለት ነው። አሁን ያስኩት ሆቴል ስንት ነው የከፈልኩት? 30 ፓውንድ ነው 32 ፓውንድ ምናምን ኦልሞስት $50 ማለት ነው። ግን አይ ዶንት ቲንክ የከፈልኩ ያለሁት ለሎኬሽኑ ነው። ሎኬሽኑ በጣም አሪፍ ቦታ ነው። አይ ዶንት ኖ ከዚህ ጋርም እንደማሳያችሁ አላውቅም፣ ግን በጣም ብዙ የሚታይ ነገሮች አሉት። ከዚህ ብዙ ላይ ታያችሁ ይችላል፣ ግን በጣም እዚህ ላይክ ጸዴ ስፓቶች ምናምን አሉ። ግን ሩሙ ላሳያችሁ። ይሄ ነው ሩሙ። እንግዲህ ምንም አይልም። ቱ ቢ ፌር በዚህ ብር ከዛ በላይ ማግኘት ትችላላችሁ። ቶይሌቱ አይ ዶንት ቲንክ አም ጎና ቢ ዩዚንግ ዲስ ቶይሌት። በጣም ስኬች የሆነ ቶይሌት ነው የሚታየኝ። አይ ዶንት ኖ እኔ እንጃ። it doesn't look clean ለኔ እና ይሄን እዚህ እንቆልፈዋለን ማለት ነው። ለማንኛውም እስቲ ዛሬ ፕላኔ የአበሻ ሬስቶራንት አለ እዚህ ኢትስ ላይክ 2 ማይል ምናምን አዌይ አሁን ካለሁበት። ስለዚህ እንሄዳለን። እስቲ the perfect experience ለማግኘት ደግሞ ምን ይዘን እንሄዳለን መሰላችሁ? ሞተር ሳይክል ላይ ተጭናችሁ ምናምን የምትሄዱት። ግን አንድ ነገር ላሳያችሁ። hey Siri, what's the weather? ያያችሁት ነው 32 ዲግሪ እና ውጪ በጣም ቦይሊንግ ነው። አልቻልኩም፣ ቅድም ወጥቼ አልቻልኩም፣ ሊትራሊ አልቻልኩም። እና እንትን ገዝተናል። ሰንስክሪን ገዝቼ ነበረ። አይ ዶንት ኖ የት እንዳለ። ሰንስክሪን ገዝቻለሁ። ሰንስክሪን ምናምን ተቀብቼ ምሳዬን አልበላውም። ስለዚህ ወተን አብረን ሁሉ ነገር ቼክ እናደርጋለን። ይመቻል ጋይስ። እንግዲህ በቃ ወደ አበሻ ሬስቶራንቱ እንሂድ። ራይዳችን መጥቷል። ሞተር ሳይክል ነው ይዞን የሚሄደው። እስቲ ሴፍ ነው አይደለም የሚለውን አብረን እናያለን ማለት ነው። ወይት ያስፈራል በጣም። ሎድቅ ነው የሚመስለው ጋይስ። ከባድ ነው፣ መሳቀቅ ነው። ሰውየውን እንዲህ አጥብቄ ይዤዋለሁ። ከወደቅን እንደምታዩት ምንም ነገር ሄልሜት ስለሌለ ወደቅን ነው። ምን ነው በቀረብኝ። ገጭቶኝ ነበር እዚህ ጋር ጋይስ። ይሄ መጨረሻ ቪዲዮ ሊሆን ይችላል። ጋይስ እንግዲህ ክትፎአችን መጥቷል። እስቲ ምን እንደሚመስል እንየው ማለት ነው። ይሄ ነው ክትፎ። በታይላንድ ውስጥ ኤክስፔክት አላረኩም ነበር ክትፎ ይኖራል ብዬ፣ ግን ክትፎ አለ፣ ሚጥሚጣ አለ፣ አይብ አለ። እስቲ ቀምሰን ደግሞ እናያለን ማለት ነው። እንደዚህ ተለቅ ያለ ጉርሻ። እርቦኛል። አሁን ሰዓት ሄዷል፣ አልበላውም እስካሁን። መከር እናደርግና አሪፍ ነው። ኦብቪየስሊ እዚህ መጣችሁ የኢትዮጵያ ክትፎ ኤክስፔክት አታደርጉም፣ ግን አሪፍ ነው። አቃጠላ እዚህ ክትፎ መብላት ከፈለጋችሁ ታይላንድ መጣችሁ አበሻዎች እንግዲህ ወረነዋል። እዚህ መሞከር ትችላላችሁ ማለት ነው። አሪፍ ነው። እንጀራው ራሱ you don't expect it። እንደውም እንጀራው ዩኬ ካለው እንጀራ ከአብዛኛው ቦታ ይሻላል። እንግዲህ ምሳ በልተን ወተን አሁን ወክ እያደረኩ ነው እና በጣም በቃ የገረሙኝ ታዮች በጣም ፋስለሮች ናቸው። እንደምታዩት በየቦታ የማይሸጥ ነገር የለም። አሁን እዚህ ጋር መንገድ ላይ ፖስተር ይዞ የሆነ ሰውዬ ማሳጅ ይላቸዋል፣ ቬፕ ይላቸዋል፣ ኤኒቲንግ ራንደም
ደግሞ ራንደም ነገሮች ትጠየቃላችሁ። እኔ ለስልኬ ቻርጀር ላገኝ አልቻልኩም፣ አዳፕተር አይሆንም እና እሱን እየፈለግኩ ነው። ግን ሲቲዋ ታምራለች። አትክልት አለ እዚህ ጋር እንደምታዩት፣ አስፋልቱ ምናምን እንደ እንትን ነው። ኢትዮጵያ በብዛት የአብይ ልማት ምን ነበር ስሙ? ብልጽግናና ልማት ነው። ኤኒዌይስ በጣም ሰስፒሽስ የሆኑ ሰዎች አሉ። እንደዚህ አይነት ታክሲዎች በጣም አሉ። ይሄ ባጃጅ ነገር እንደምታዩት ምግብ በየቦታው ነው ያለው። ቬሪ ጉድ ጉድ How are you? With the camera. Camera, you say hi. And Osmo. Osmo, yeah. Where you come from? UK, Oh, UK, the England. Manchester. How long have you been here? 2 days. Now where you going? Good. Just walking around, having a look. It's not expensive. You size here 1 hour, 30 minutes, 200 baht. You like picture, around 200 baht. 1.5. 1.5. Yeah, 200, not expensive. Inside very good location. Yeah, I will try definitely. I just need to charge my phone now. Hotel. What name hotel? I don't remember, but it's here. Why you not go now better? Only the 200, 1.5. You allow then when you back. No problem, I don't have customer. Yeah, charger. My phone. Then I after need my come back. phone. I'll charge and I'll come back, okay? Okay, you come, huh? Yeah. Okay. Okay. Yeah. እንደምታዩት ሀስለር ናቸው። ከተማውን እኔ እንግዲህ እንደተረዳሁት ለመረዳት ከባድ ነው አልዋሽም፣ ግን እንደተረዳሁት 1 ሰዓት ተኩል 200 ባት አስጎበኛለሁ ነው። 200 ባት ባይ ዘ ወይ 5 ነው 6 ፓውንድ ነው። ስለዚህ ስኖቱ ባድ፣ ግን በባጃጅ ከተማውን መጎብኘት አላማ የለኝም። አንደኛ በጣም የሚሞቀው፣ ሁለተኛ ባጃጅ is very loud። ስለዚህ እና ብቻ ሀስለር ናቸው። በቃ ለብራቸው በጣም I think they have to really work really hard። ሁሉም ሰው የሆነ ነገር በቃ ኢቭን እንደምታዩት እዚህ ጋር አሁን ሱቆች ውጪ ቆመው ነው ያሉት። በቃ ጎትቶ ነው የሚያስገባችሁ። መርካቶ በሉት everywhere you go። Hi brother, you okay? How much is this? 100. Why 100? The big one is 150. What's the best price you can give me? 100. Okay, I see. Okay, I'll buy the bigger one. ትልቁን አሁን ያየሁት ስንት መሰላችሁ? 150 ነው። ይሄ ገመድ ያለው ምናምን አዳፕተር አለ እና እሱን ፕራይሱ አልተዋጠልኝም። ስለዚህ we gonna see ዞር እንላለን። ትንሽ ስቆይ ሪግሬት እያደረኩት ነው አለመግዛቴ። ተመልሼ ልግዛ። አይ ቲንክ ተመልሼ ልግዛው፣ ካላገኘው ዝገት ነው። 100 ማለት አዶ ቢሊ ጊቭሽት ያስፈልገኛል። ስለዚህ ገዛው። አንዳንዴ መዋረድ አለባችሁ፣ ለምን ካለበዛ መንከራተት ነው። ላይክ መንገድ ላይ የምታዩት ሰው አብዛኛው ቱሪስት ነው። ስለዚህ በጣም ዳይቨርስ የሆነ እንትን ነው። ሰውዬው እውነቱን ለመናገር ከስተመር ሰርቪሱ ደስ አይልም፣ ግን እቃዬን ስለምፈልግ እገዛዋለሁ። ብራዘር I take okay? ሶሪ እቺ ናት 100 እቺ አዳፕተር። ምክንያቱም ሁሉም ጋር ሶኬት ያለው ይሄ ነው። ስልኬን በምን ልሰካው ተቸገርኩ። Let's see what else we can find, mate. በጣም ደስ ይላሉ ፎቆቹ እንደምታዩት። ባይ ዘ ዌይ እዚህ ማለት ነው መኪና ዝም ብሎ ነው የሚሻገረው እና አይታችሁ ካልተሻገራችሁ ይኸው ቅድሚያ ምናምን የሚባል ነገር የለም። ቅድሚያ ለእግረኛ ሳይሆን የቀደመ ይግባ ነው። እዚህ አካባቢ ምን እየተፈጠረ እንደሆነ አላውቅም። መጠጥ እየጠጡ ነው። እዚህ ጋር የሚለምን ሰው አለ። በጣም አስፈሪ ቦታ ላይ ነው ያለሁት። ምን እንደሆነ አላውቅም። ይጨንቃል። እሺ ዋና አላማዬ ወክ የወጣሁበት ቻርጀሬን ለመግዛት ነው። ምክንያቱም ስልኬን ሰክቼ መውጣት አለብኝ ለማግኘት።
now we're gonna find out ፉት ማሳጅ 490 ባት። ስለዚህ አይ ቲንክ እነዚህ በስርዓት ነው ማሳጅ የሚያደርጉት። 490 ባት ማለት አይደል ነው ስንት ፓውንድ ማለት ነው? 10 ፓውንድ መሰለኝ። ምን ትላላችሁ? እንሞክረው። let's go 500 ፓውንድ 500 ባት። አይ ኦኬ ፉት ማሳጅ Yes. yeah Okay, 490 baht. okay เบสีเท้า1 ชั่วโมงค่ะ เบสีเท้า1 ชั่วโมง Yes, fine. 500 yeah ขอบคุณค่ะ እየጠበቀን ነው እንግዲህ ሰው መጥቶ ሲወስደን 490 አባዙትና እዩት ባላችሁበት ሀገር። Okay, follow me please. ኦኬ አይ thank you here Yes. ይሄ ነው ሩሙ እንግዲህ over there okay sorry I didn't know which one here middle Yes. okay ኦኬ እሺ እግራችሁን ትታጠባላችሁ መጀመሪያ ማለት ነው። እሺ ቀዝቃዛ ነው cold water yeah good now very hot now Okay. yeah okay thank you እና እንደምታዩት እንደዚህ ፈታ ብላችሁ ነው እግራችሁን ስታሹት ደስ ይላል ሪላክስ ማድረግ ማለት ነው። እኔ ግን አሁን እዚህ ጋር እንደዚህ አድርጌ እየጠበቅኩ ነው እግሬን እስኪታሽ። ስለዚህ ነግራችኋለሁ መጨረሻ ላይ ማለት ነው። ጋይስ እንግዲህ ወጥቻለሁ። በጣም የሚገርም ሰርቪስ ነበረ። ላይክ ሙሉ እግሬን የታሸው በደንብ አድርጎ በቃ ፕሮፌሽናሊ ለ1 ሰዓት ነው አስቡት። ከዛ በኋላ ራሱ እዛ አላበቃም። መጨረሻ ላይ ላይክ ጀርባዬን ምናምን ጀርባችሁን ምናምን ያንቋቁታል አንገታችሁን ምናምን ብቻ ሳምሃው የእግር ማሳጁ መጨረሻ ላይ ጭንቅላቴን ማሳጅ ተደርጊያለሁ እና በጣም አሜዚንግ ሰርቪስ ነው። ፕሮፌሽናል ሰርቪስ ነው። መምጣት የምትፈልጉ ከሆነ ባንኮክ ስትመጡ በጣም ሪኮመንድ አደርጋችኋለሁ። ይሄ ነው ሮያል ታይ ክለብስ ስፓይን ማሳጅ ነው። ብዙ ጊዜ አይታችሁ ከሆነ መንገድ ዳር ቆመው ኑ ግቡ ነው የሚሏሉ እና እነሱ በብዛት በስርዓት ማሳጅ ያደርጓችሁም ወይ ደግሞ ማይሆን ሰርቪስ ነው የሚሰጧችሁ። ስለዚህ መሞከር ከፈለጋችሁ ይሄን ቼክ ማድረግ ትችላላችሁ። አሮ ነው የፈጀብኝ 11 ፓውንድ ነው። መጨረሻ ላይ እንደውም በጣም ደስተኛ ስለነበርኩ ቲፕ ሰጥቼ ነበር የሄድኩት። አይ ቲንክ እናንተም በጣም ትወዱታላችሁ። ቼክ አድርጉት ከፈለጋችሁ። ሪላክስ ማድረግ ወሳኝ ነው ሆሊዴያችሁ ላይ። እኔ እንደውም ከዚህ በኋላ 1-3-4 መምጣት አይቀርም እዚህ። በቃ ኤኒዌር ሴድ ቫኬሽን ዋና አላማው ሪላክስ ማድረግ ስለሆነ እንደዛ ማድረግ አይቀርም። አሁን እስቲ ብር ዘርዝረን የምንሄድበት ቦታ ሌላ አብረን እንሄዳለን። አብረን ተከታተሉ እንግዲህ